ኪዳነ ምሕረት ስላለች በሷ ምክንያት እንዳንቀሰፍ ስለሚጠብቀን ነው እንጂ ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስ ነው መስበክ እንዳትልኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ እንጦጦ ኪዳነ ምሕረቱ አስተዳዳሪ ልከውኝ እንዳይመስላችሁ ኪዳነ ምሕረትን ስለምወዳትና የእንጦጦ ኪዳነ ምሕረትን ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ናት። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩባት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። በዚህ ይሄ እነዚህ ማናውቃቸው ተራሮች ነው የሚጠብቁን። አሁንም ደግሞ የቅድስት ኪዳነ ምሕረት በረከቷና ቃል ኪዳኗ በጌታችን በኢየሱስ ክርስቶስ ቸርነት እንድንጠበቅ ይርዳን። እንዳላጠፋችሁ የእናቴ ቃል ኪዳን ኑሮ ነው እንጂ ክርስቶስ የምሕረት ውሃ ነው። እናቱ ደግሞ ምሕረቱን የሚያጸናባት ቀስተ ደመና ናት። ምሕረቱን እንዳይታጠፍ የሚያደርግ ሰማይ የምንላት እኮ ለዚህ ነው። ይቺ ጠፈር ሰማይ ናት። ከዚህ ጠፈር በላይ ሐኖስ የሚባል የሚገማሸር ቁጡ አለ። ያ ውሃ እንዳይፈስ ይቺ ጠፈር አለች። የእግዚአብሔር መዓት እንዳያጠፋን የእናቱ ቀስተ ደመናነት ምልክት አለ። ያ ቀስተ ደመና ይጠብቀናል። በዚያ ቀስተ ደመና እንዲጠብቀን እግዚአብሔር ቃሉን አሳልፏልና ስለ እግዚአብሔር በሌልናው በጌትነቱ ኃጢአታችን ንቆ ይምራልና ግፋችን የት እንደደረሰ የት እንደተሰማ ልብ በሉትና ከሩቅ በሚሰማ ምግባር እስቲ እግዚአብሔር ያሳያችሁ። ኢትዮጵያ ሀገራችን ዛሬ ሰው ኢትዮጵያውያንን እንይ እያለ የሚመጣባት ሆኗል ወይስ እየወጣ የሚሄድባት ነው የሆነችው? ድሮ ቅዱሳን ኢትዮጵያውያን ለማየት ይመጡ ነበር። ዛሬ እንኳን ቅዱሳን ፈረንጅ እንኳን ከኢትዮጵያ እየቀረ ነው። ለምን ሲባል የመከራው ድማ አደረግናት። ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ ድንግል ማርያም ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። አባ ጊዮርጊስ ይናገራል። እንደ ሁለት ውሾች ይላል። ሁለት ውሾች እየሮጡ ሄደ። አንዱ ባፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀማው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ ያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? የደሙ እንጀራ ይዟል። ሌላ መስሎት የሌላው ውሻ እንጀራ ሊቀማ ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ሰው ቤቱን ምን ብሎ ተረጎመው? መመጻደቅን ተንኮልን ምናምን ይዞ ቤተክርስቲያን ውስጥ የሚጸልይ ሰው አለ። የደንቆሮ አምላክ ይቅር በለኝ ብሎ ደግሞ እንዲህ ያለው ሰው አለ። የጸሎቱን ዋጋ ማን ነው ዞት የሚሄድ? ያኛው ውሻ ነው ዞት የሚሄድ። አለባችሁ ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ፣ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን፣ ባይድ የነበሩን አውሬ የነበርነውን በጎቹ ስላደረገን፣ ባይድ የነበርነውን ልጆቹ ስላደረገን፣ የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት፣ በዚያ በንጹሕ በግ በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ ዓይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል ለእናንተ